በፊልሙ መክፈቻ ላይ አንድ ሴል ወደ ብዙ ሴሎች ሲከፋፈል እናያለን። ከዚያም በቅድመ ታሪክ ዘመን ውስጥ የነበረ አንድ ሰው ከሐይቅ ሲጠጣ እናያለን። ሉሲም ከብዙ ቢሊዮን ዓመታት በፊት ሕይወት እንደተጀመረ በመናገር ትተርካለች። በአሁኑ ጊዜ ሉሲ በታይዋን ከተማ ውስጥ የምትኖር አንዲት አሜሪካዊት ወጣት ነች። ከሆቴሉ ውጪም ከቆየው ፍቅረኛዋ ሪቻርድ ጋር ትነጋገራለች። ውስጥ ላለው ሚስተር ጃንግ ለሚባል ሰው የያዘውን ካዝና እንድታደርስለት ነው የሚጠይቃት። $500 ለዛ ስራ ቢያቀርብላትም በውስጡ ያለውን ነገር ግን ስለማታውቅ ያንን ለመስራት አልፈለገችም። ምርጫም ስለሌለው የሉሲን እጅ በካቴና ከቦርሳው እጀታ ጋር ያያይዘዋል። ስለዚህ አሁን ምንም አማራጭ የላትም። ወደ ሆቴል ውስጥም ትገባለች። አስተናጋጁንም ሪቻርድ ወደ ጃንግ እንደላካት ትናገራለች። በድንጋጤ ስሜትም ትክክለኛዋን ስሟን ትነግረዋለች። ከዚያም ሉሲ በመስኮቱ ውስጥ ያለውን ሪቻርድን ስትመለከተው እያበረታታት እሷ ላይ ይስቃል። ነገር ግን በዛን ሰዓት ይተኮስበትና ይሞታል። ብዙ የሆኑ የወራ በላ ቡድኖችም ተሰብስበው ሉሲን ይዟታል። ወደ ላይም አብራቸው እንድትወጣ ያስገድዷታል። በዚህ ትዕይንትም አቦ ሸማኔ ሚዳቋን ሲከተላትና አባሮ አንገቷን ሲይዛት ትዕይንቱ ያስመለክተናል። ሉሲን ወደ ጃንግ መኖሪያ ቤት ወሰዷት። መሬት ላይ በደም የተጨማለቀ አስክሬንን እንመለከታለን። ሉሲም ያንን አይታ ወደ ላይ ይላታል። ከዛ በኋላ ጃንግ እጁ በደም ተነክሮ ይመጣል። ለሉሲም የሚናገረውን ነገር እንዲተረጉምለት በሚል አንድ ሰው ጋር ይደውላል። ሉሲም ምን እየተፈጠረ እንደሆነ ባለማወቅ ማልቀሷን ልታቆም አልቻለችም። ጃንግም 140 የሚል ቁጥርን በወረቀት ላይ ይጽፋል። ይህም ቦርሳውን ለመክፈት የሚያስችል ኮድ ነው። ጃንግ በቀጣዩ ክፍል ውስጥ ይደበቃል። የሱ ሰዎችም ሽጉጥና መከላከያን በእጃቸው ይዘው ይጠብቃሉ። ሉሲም ቦርሳውን ከፈተችው። በውስጥም 4 ኪሎ የሚመዝኑ ሰማያዊ የዱቄት ክሪስታሎች ያሉበት ላስቲኮች ነበሩ። ጃንግም በመድኃኒት የተያዘን ሰው አስመጥቶ ሰማያዊውን ዱቄት እንዲወስዱ አደረገው። ሰውየው ለአጭር ጊዜ ይንቀጠቀጣል። ከዚያም በከፍተኛ ሁኔታ መሳቅ ጀመረ። ጃንግም በሽጉጡ መጥቶ ይገለዋል። ከዚያም ሉሲ አንድ ስራ እንድትሰራ ታዘዘች። እስክትመታ ድረስም ስራውን ለመስራት ፈቃደኛ አልነበረችም። ሉሲ በሆቴሉ ክፍል ውስጥ ስናቃ በፋሻ ሆዷ ተጠቅልሏል። ከጃንግ ሰዎች አንድ የሆነው መጥቶ ልብሶችን ይወረውርላታል። ከሌሎች 3 ሰዎች ጋርም ሆና ወደ ጃንግ ተወሰደች። አንድ እንግሊዛዊ ሰው ዘላይም የሚባል ለሉሲና ለሌሎቹ ስላለው ነገር ያስረዳቸዋል። በሆዳቸው ውስጥም CPH4 የሚባል መድኃኒት ተቀብሮ እንዳለ ይነግራቸዋል። መድኃኒቱ ቀጥሎ በገበያ ላይ ትልቅ ነገር አለው ተብሎ ይታሰባል። ስለዚህ በዓለም ላይ ሊያዘዋውሩ ታስበዋል። ከዚያ በኋላ ሉሲ ወደ አንድ ክፍል ተወሰደች። በሰንሰለትም ታስራ ከዘራፊዎቹ አንዱ ይጠጋታል። የማይሆን ነገር ማድረግ ይፈልግና ሆዷን በእርግጫ መምታት ይቀጥላል። ቦታውን በፋሻ የተጠቀለለበት ቦታ ነበረ። ይህ መድኃኒቱ ያለበት ከረጢት እንዲበጠስ ያደርገውና መድኃኒቱ በሉሲ አካላት በሙሉ ይዘዋወራል። ይህ ሁሉ በሚሆንበት ጊዜም ወለሉ ላይ እስክትወድቅ ድረስ ወደ ላይ ትወጣለች። ጭራሽ ኮርኒሱ ላይም ደርሳ ነበረ። ይህ ሁሉ ከተፈጠረ በኋላ ፕሮፌሰር ሳሙኤልን እንተዋወቃለን። ስለ አእምሮ ችሎታም ለታዳሚው ትምህርትን እያስተማሩ ይገኛሉ። የሰው ልጆችም 10 በመቶ የሚሆነውን የአንጎል አቅማቸውን ቢጠቀሙት ምን ሊፈጠር እንደሚችል ይገልጻል። አንጎልም በአንዳንድ አካባቢዎች ለመሞት ወይም ደግሞ ለመኖር ምላሽን መስጠት ይችላል። እንደ ርዕሱ ከሆነ አእምሯቸው አካባቢውን የማይወድ ከሆነ ዘላለማዊነትን መርጠው ወደ ሌላ ቦታ ይሄዳሉ። ነገር ግን ባሉበት ደስተኛ ከሆኑ እንደገና ለመራባት ይነሳሳሉ። ይህንንም ለማድረግ ቢያንስ የሰው ልጅ 40 በመቶ ያለውን የአእምሮን አቅም መጠቀም አለበት ይላል። አንድ ተማሪ ሰውየውን ጠየቀው። ሰዎች 100% ቢደርሱ ምን ሊፈጠር ይችላል ይለዋል። ሰውየውም ይህን ማወቅ አልችልም ሲል ይመልሳል። ሉሲም አይኖቿ በደማቅ ሰማያዊ ተከቦ ትነቃለች። ቀጥ ብላን ትቀመጣለች። ከቀድሞም የተረጋጋች ሆናለች። በዛን ሰዓት አንድ ሰው ይገባል። ሉሲም ሰውየውን ለማስጠጋት ትሞክራለች። ሰውየውም ፈገግ ብሎ የያዘውን ሽጉጥ በጠረጴዛው ላይ ያስቀምጣል። ወደ እሷ ሲጠጋም ሉሲ ይዛው የራሱን ቀበቶ ሳበችበት። ጠረጴዛውንም ጎትታ ሽጉጡን አነሳችው። ራሷን ነፃ ከወጣች በኋላ ሌሎቹን ዘራፊዎች ትተኩስባቸዋለች። ትከሻዋ ላይም ትመታለች። ነገር ግን ምንም አይነት ህመም ሳይሰማት ጥይቱን በጣቷ ማውጣት ትችላለች። ከዚያም ከመሄዷ በፊት ዘራፊዎቹ የሚበሉትን ምግብ በሙሉ በልታ ትነሳለች። ውጪ ላይ 2 የታክሲ ሹፌሮችን ተመለከተች። አንደኛውን እግሩ ላይ ተተኩስበትና አንደኛውን ወደ አንድ ቦታ እንዲወስዳት ትነግረዋለች። ቦታውም ወደ ሆስፒታል ነበረ። በመንገዷ ላይ ሉሲ ሁሉንም ስሜቶች ማወቅ ትችላለች። መኪና ውስጥም ሆና ውጪ ያሉትን ሰዎች በሙሉ የሚያወሩትን መስማት ትችላለች። ወደ ሆስፒታልም ስትሄድ በቻይንኛ የተጻፈውን ጽሑፍ ወደ እንግሊዝኛ ተተረጉመዋለች። ዶክተሮች በስራ ላይ ባሉበትም የቀዶ ጥገና ክፍል ገባች። ሉሲም የታካሚውን የራጅ ምርመራ ተመለከተች። ከዚያም ባለበት ገደለችው። ለዶክተሩም በጭንቅላት ውስጥ ያለው እጢ በጣም ስለሰፋ እሱን ማዳን እንደማይችሉ ትናገራለች። ዶክተሮቹንም ሆዷ ውስጥ ያለውን ከረጢት እንዲያወጡላት ትነግራቸዋለች። ወደ እናቷም ደውላ ሁሉም ነገር እየተሰማት እንደሆነ ትናገራለች። አየሩ በደም ስሯ ውስጥ ያለው ደም ከውስጧ የሚወጣው ሙቀት ራሱ ይሰማታል። በተጨማሪም በልጅነቷ ገና 6 ዓመት እያለች ራሱ የታመመችበት ወቅት ትውስታዋ ትዝ ይላታል። ከዚያም በመጨረሻ እናቷን እንደምትወዳት በመናገር ስልኩን ትዘጋዋለች። ዶክተሩም ሆዷ ውስጥ ያለውን ቦርሳ ያወጣላታል። CPH4 እንደሆነም ከነገረችው በኋላ ይህ እርጉዝ ሴቶች በእርግዝናቸው 6 ሳምንታት ውስጥ የሚያመርቱት ለጽንሱ ጠቃሚ ነገር እንደሆነ ይነግራታል። ሉሲም ሆድ ውስጥ ይህን ያህል ጊዜ በመቆየቱ በዛ ይገረማል። በቀጣይ ሉሲ ወደዛው ሆቴል ጃንግን ለማየት ትመለሳለች። እሱም እዛ የመጣው ንቅሳት ለመነቀስ ነበረ። ከጃንግ ሰዎች ጠባቂዎችም ከገደለች በኋላ ንቅሳት የምትነቅሰዋን ወደዛ እንድትሄድ ነገረቻት። ከዚያም ቢላውም በሁለቱ እጁ ላይ ተሰካበታል።
ትጠቀምበታለች። አሁን ባገኘችው አዲስ ኃይል የሰውን አይምሮ ማንበብ ትችላለች። ሌሎቹ የአደንዛዥ እጽ አስተላላፊዎችም የት ቦታ እንደሚገኙ በሙሉ ታነባለች። ከዚያም ጥለው ስትሄድ ጃንግ በኃይለኛው ይጮሃል። ሉሲ በቀጣይ ጓደኛዋ ካሮሊን በምትገኝበት አፓርታማ ትሄዳለች። ላፕቶፑንም ተጠቅማ የሳሙኤል ኖርማንን ሪሰርቾች በሙሉ በሰከንዶች ውስጥ ማንበብ ችላለች። ከዚያም ያነበበችውን ነገር ለመንገር ደወለችለት። እሱም የጻፈውን ነገር በሙሉ በማንበቧ ተገረመ። እያጋጠማት ያለውን ነገርና የአይምሮዋን ችሎታም ትነግረዋለች። አሁንም አይምሮዋ 20% አቅም ላይ ደርሷል። ስለዚህ አሁን የኤሌክትሪክ እቃዎችን መጥለፍ ትችላለች። በኖርማል ሆቴል ውስጥም በቲቪው ላይ ትታየዋለች፣ በስልኩና በሬዲዮም ጨምሮ። በ12 ሰዓት ውስጥም እሱን ለማግኘት አቅዳለች። ከመሄዷ በፊትም ለካሮላይን ጉበቷና ኩላሊቷ ጉዳት ላይ እንዳለ ነግራት ወረቀትን ትሰጣታለች። ስለዚህ አሁን በአዳዲስ የኑሮ ዘይቤዎች መኖር ይኖርባታል። የሉሲ ዜናና በሽተኛውን በጥይት በመተኮሷ ዜናው በዓለም ላይ እንዳለ ይስፋፋል። እናም ወደ አውሮፕላን ማረፊያው ስትሄድ ጸጉሯንና አለባበሷን ትቀይራለች። ወደ አንድ የፈረንሳይ ፖሊስም ትደውላለች። ስለ ሌሎች የአደንዛዥ እጽ አስተላላፊ ሰዎችም ትነግረዋለች። በቀጣዩ አውሮፕላኑ ላይ ገብታ በላፕቶፑ ላይ በፈጣኑ ስለ አንጎሏ ጥናትን ታደርጋለች። እዚያ ያለችው አስተናጋጅ ወደ እሷ መጥታ ላፕቶፑን እንድትዘጋ ነገረቻት። ሉሲም አንድ ብርጭቆ ሻምፓይን እንድታመጣላት ካዘዘቻት በኋላ አፍንጫዋ ላይ ያለውንም ደም ቀና ብላ ሳታያት እንድትጠርግ ትነግራታለች። ሴትዮዋን በዛ ተገርማ ትሄዳለች። ሉሲ ሻምፓይኑ ከተሰጣት በኋላ አንዴ ከላዩ ላይ ፉት ትላለች። ያኔ 40% አይምሮዋ ይደርሳል። በዛን ሰዓት በብርጭቆ ውስጥ የራሷን ጥርስ ትመለከተዋለች። ተጨማሪ 3 ጥርሶችንም ትተፋለች። ከዚያም ቆዳዋ ከላዩ ላይ መገፈፍ ይጀምራል። ተሳፋሪዎቹም እያዩት ቆዳዋ መበታተን ይጀምራል። ሉሲ ወደ መጸዳጃ ቤቱ ገባች። ጣቶቿን መጥፋት ጀመሩ። ፊቷም እንደዛው መቅለጥ ይጀምራል። የተቀረውንም CPH4 አውጥታ ትመገበዋለች። ይህም ራሷን ወደ መደበኛዋ ሉሲ እንድትቀየር ያደርጋታል። ነገር ግን ራሷን ትስታለች። ከእንቅልፏ ስትነቃ አሁን በሆስፒታል ክፍል ውስጥ ነች። የፈረንሳዩ ፖሊስና ጥቂት መኮንኖችና ዶክተሮችም የሷን መንቃት እየጠበቁ ነበሩ። በቀጣይ ሉሲ የነርሷን ማስጠንቀቂያ ሰምታ ተቀመጠች። በቀጣይ የጃንግ ሰላዮች ውስጥ አንዱ ብዙ ታጣቂዎችን አስከትሎ ወደ ሆስፒታሉ ይመጣል። የሷን አይነት ሰዎችን አግኝተው ወደ አንድ ክፍል ወሰዷቸው። ከገደሏቸው በኋላ መድኃኒቱን ከሆዳቸው ውስጥ ያወጡታል። ሉሲ ክፍሉን ለቃ ስትወጣ ሰዎች ከበዋታል። በአንድ ጣቷን ብቻ ሁሉንም ሰዎች ማስተኛት ችላለች። የፈረንሳዩን ፖሊስ ግን ትተዋለች። አንድ ላይ የጃንግን ሰው አገኙት። አሁንም የአይምሮ ችሎታዋ ወደ 60% አድጓል። በመተላለፊያው ላይም ትራመዳለች። የእሱ ጠባቂዎችም መሬቱ ላይ መንሳፈፍ ይቀጥላሉ። እሱም ሊያመልጥ ሲል የማይታይ ግድግዳን ታዘጋጃለች። እጾቹንም ከእጁ ላይ ትወስዳለች። መሄድም ጀመረች። ነገር ግን የፈረንሳዩን ፖሊስም አብሯት እንዲሄድ ነገረችው። እሱ ምንም እንደማይጠቅማት ያስባል። ነገር ግን ወደሱ ተመለሰችና እንዴት ስመዋለች። ለማስታወስም እንዲመጣ ነገረችው። ሉሲ አዲስ ቦታን ለማግኘት የነበራትን ኃይል ትጠቀማለች። የዴልሪዮን መኪናንም ይዛ በጎዳናው ላይ መንዳት ትቀጥላለች። ከዚህ በፊትም ነድታ እንደማታቅ ትነግረዋለች። በቀጣይ ሉሲና ዴልሪዮ ሳሙኤል ኖርማንን ያገኙታል። ባልደረቦቹም አብረውት ይገኛሉ። እሷም በአይምሯ የተገነዘበችውን ነገር በሙሉ ማስረዳት ትቀጥላለች። አሁን ከሰው ልጆች በላይ ማሰብ ችላለች። ይህን መናገር ስትጀምር ጃንግና ሰዎቹም ወደዛ ይመጣሉ። ሰዎች ላይ ይተኩሳሉ። በዛን ሰዓት አንደኛው ሮኬት ማስወንጨፋን ያዘ። ክፍሉ ውስጥም ተኮሰው። ይህም ሉሲን ወደ ብዙ ኪሎ ሜትሮች እንድትመለስ ያደርጋታል። አሁን በእጇ ብቻ ጊዜዎችን ወደ ኋላና ወደፊት ማንቀሳቀስ ትችላለች። ከ20ኛው ክፍለ ዘመን ጀምሮም ወደ መጀመሪያው ክፍለ ዘመን ትመለሳለች። ያኔ ቀኝ ግዛት በነበረበት ጊዜ ጭራሽ ወደ ቅድመ ታሪክ ቦታም ትሄድና በሳይንስ ከሚታወቀው የመጀመሪያው ሰው ጋር ትገናኛለች። ጣት ለጣትም ይነካካሉ። ይህም ሉሲን ወደ ኮስሞስ ይልካትና ገደብ የለሽ ኃይልን ይሰጣታል። ጃንግ ወደ ክፍሉ ውስጥ ገባ። ቀስ ብሎም ሽጉጡን ወደ ላይ አንስቶ እሷ ላይ ያነጣጥራል። በዛን ሰዓት ጭንቅላቷ 100% ደረሰ። ሰውነቷም ጠፍቶ ልብሷ ብቻ ይቀራል። ጃንግም ባዶ ቦታ ላይ ዝም ብሎ ይተኩሳል። ዴልሪዮ ግን ደርሶ ጃንግን ገደለው። ክፍሉ ውስጥ ያለው ጥቁሩ ነገር ጠፋ። አንድ ፍላሽም ለሳሙኤል ደረሰው። ይህም ጥናቱን እንዳጠናቀቀ ያሳያል። ዴልሪዮም ሉሲ የት እንዳለች ጠየቀ። በስልኩ ላይም እኔ የትም ነኝ የሚል መልእክት ደረሰው። ፊልሙን በጂንጋ ስክሪንና ሉሲን በህይወት ላይ ሊሰራ የሚችለው ነገር ይህ ነው ስትል ያበቃል። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።